ለማንሳት ሴታፕ ያደረገ ኤልቦችን እያዘነበ ነው የሚገኘው። ኤልቦ ካጋለጠ ቦይካ የመጀመሪያውን የመጨረሻው ራውንድ ዲፌንድ አድርጎ የመነሳት ነገር ካላሳየ እንደዚህ ብዙ ምቶችን የሚቀበል ከሆነ ዳኛው ያስቆመው ይችላል። ክርን ማለት ነው ፊት ላይ ላለማረፍ ያኛዎቹን መጠቀም ከጀመረ ፊቱ ላይ ነው የሚያርፈው። እዲስ ቦይካ እየተመለከተ ይመስለኛል። ዳኛው እንግዲህ ቼክ እያደረገ ነው። የክርን ምቶች ቦዲ ሻት እንግዲህ ሪብሱ ላይም ከነገና ፊቱ ላይ ማውንት ላይ ወጥቷል። እንግዲህ በጣም የሚመች ሁኔታ ነው። አሁን የሚከላከል ካልሆነ ይሄ ፋይት ሊያልቅ ነው። አልቋል። እድሪስ ምን አይነት ፋይት ነው ያየነው? ኤልቦ ግንባሩ ላይ ያሳለፈበት ሳይሰነጥቋል። ላስ ያደረጉት ፍልሚያ በንቃተ ህሊና አሸናፊነት ተጠናቋል። ንቃተ ህሊና 2 ዙር ብቻ ነው የወሰደበት ሮቤልን ለማሸነፍ። ከመጀመሪያው ዙር ጀምሮ ተጋጣሚውን አብዝቶ ቀጥቅጦታል። ሮቤል ንቃተ ህሊናን ለመቋቋም ምንም አይነት ብርታት አልነበረውም። ፋይቱ እንግዲህ ጀምሯል። ዳኛው ህጉን ነግሯቸዋል። reach of 183 centimeters.